ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እጠይቃለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የጎመን በድንች አዘገጃጀት ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ በማየት ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። እዚህ ጋር ጎመኔን በደንብ አድርጌ አጥቤ ማንጠፍጠፊያ ላይ አድርጌዋለሁ። ለምን ውሃው እንዲንጠፈጠፍልኝ። ውሃው ከተንጠፈጠፈ በኋላ እንደዚህ በደቃቁ በደንብ ድቅቅ አድርጌ ከተፌው አለውኝ። እኔ እንግዲህ ጎመኑ አይታችሁ ከሆነ በጣም ድርቅ ያለና ለጋ የሆነ ጎመን አለ ማለት ነው። ለዛ ነው አገዳውን ለብቻው ከሽንኩርቱ ጋር አላቁላለሁትም። ስለዚህ እዚህ ጋር ድስት ጥጃለሁ። ከድስቴ ላይ በደቃቁ የተከተፈ ሽንኩርት ጨምሬያለሁ። ሽንኩርቱን እንደዚህ የተወሰነ ውሃ መጠጥ እስከሚያደርገው ድረስ አቁላላለሁ። ካቁላለሁኝ በኋላ ዘይት ነው የምጨምረው። በዘይት በደንብ አድርጌ ሽንኩርቴን ካበሰልኩ በኋላ ነጭ ሽንኩርት በደቃቁ ከተፌ አዘጋጅቻለሁ። ነጭ ሽንኩርት እጨምርበታለሁ። እዚህ ጋር ዘይቴን ጨምሬያለሁ። ቆንጆ የሆነ የጾም አማራጭ የጎመን በድንች አዘገጃጀት ነው። እንደምትወዱት ምንም ጥርጥር የለውም። ስለዚህ እንደዚህ በዚህ መልኩ ሽንኩርቴን እያበሰልኩኝ ነው። ሽንኩርቴውን ከበሰለልኝ በኋላ ቅድም መግቢያ ላይ እንዳልኳችሁ ነጭ ሽንኩርት አዘጋጅቻለሁ። ነጭ ሽንኩርቴን እጨምራለሁ። እንዴት እንደሚጣፍጥ አጠይቁኝ። ቆንጆውን አዘገጃጀት ነው። ሽንኩርቴ በዚህ መልኩ በስሏል። አሁን ከዚህ ላይ ነጭ ሽንኩርቴን ነው የምጨምረው። እኔ በቢላ ነው ደቀቅ አድርጌ ከተፉትኝ። ከፈለግንም ደግሞ እንትን ማለት እንችላለን፣ ማውቃት እንችላለን። ዝንጅብል እንዲሁም ደግሞ ትንሽ ጨው። ያው ለእናንተ መናገር አይጠበቅብኝም ሁላችሁም ስለምታውቁ ማለት ነው። እንደዚህ እየበሰለ ነው። በደንብ ከበሰለልኝ በኋላ ከትፌ ያዘጋጀሁትን ጎመን ነው የምጨምረው። ስለዚህ አሁን ይበቃዋል ብዬ አስባለሁ። ሽንኩርቴ በደንብ ነው የበሰለው። አሁን እዚህ ላይ ጨምራለሁ ጎመኔን። ቆንጆ የሆነ አሰራር ነው። ውሃ ምናምን ያልጨምርም። ለምን በራሱ በጎመኑ እንትን ነው። እዚህ ጋር ያመለጠኝ እንትን አለ። የጎመን አገዳ በደንብ እንትን ያላለ ድቅቅ ያላለ። አሁን ጎመኔ እንደምትመለከቱት በዚህ መልኩ ጨምሬያለሁ። ከስር ድስቱ እንዳይቃጠል እቀላቅለዋለሁ። ስለዚህ በደንብ ከቀላቀልኩኝ በኋላ እከድነዋለሁ ማለት ነው። የተወሰነ እንትን ለማሳየት ነው። አንደኛ ነገር ቪዲዮ ይረዝማል። ሁለተኛ ነገር በአንድ እጅ ካሜራ ስለያዝኩኝ የግድ ስንቀላቀል ድስቱን መያዝ አለብኝ በአንድ እጅ ማለት ነው። ይሄው እነዚህ በደንብ አድርጌ ከቀላቀልኩኝ በኋላ ክድና አድርጌው በዚህ መልኩ እየበሰለ ነው። እንዳይቃጠል ቶሎ ቶሎ ነው ማማሰል ያለብኝ። ለምን ጎመን ከጎረና አይጣፍጥም። ለዚህ አማስለዋለሁ። ቆንጆ የሆነ የጎመን አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ሁልጊዜ ስጋ ከመብላት እንደዚህ አትክልቶችን ብናዘወትር መልካም ነው ለጤናችን ብዬ አስባለሁ። እንደኔ እንግዲህ በእርግጥ የሁላችንም ፍላጎታችን ይለያያል። አያችሁት? በዚህ መልኩ በስሏል። ጎመን እንግዲህ ሲከተፍ አይታችሁታል። ድስቱ ሞልት ብሎ ነበረ። አሁን ግን ይሄንን ይመስላል። ስለዚህ አሁን ጎመን የተወሰነ ከበሰለልኝ በኋላ እዚህ ጋር ድንች እንደዚህ በዚህ መልኩ ከተፍ ያዘጋጅቼ ነበረ።
እሱን ጨምሬያለሁ። እኔ ድንችን በቁመቱን ያደረኩት እናንተ ከፈለጋችሁ እንደ ፍላጎታችሁ ማድረግ ትችላላችሁ አከታተፉን። እኔ ግን እንደዚህ ስለተመቸኝ እንደዚህ ነው የከተፍኩትኝ። ስለዚህ ቤተሰብ ይሄንን ይመስላል። በዚህ ቀስ አድርጌ ቀላቅለዋለሁ። በደንብ አድርጌ ከቀላቀልኩኝ በኋላ ከድነዋለሁ። እየከደነኩ እያማሰልኩ ለምን ውሃ ስለማልጨምር ከጎመን ላይ ውሃ ከጨመርኩ እኔ ለምንድን ነው አይጣፍጠኝም እና እንደዚህ ቀላቅየዋለሁኝ። ቶሎ ቶሎውን እያማሰልኩኝ ጥብስ አደርገዋለሁ ቤተሰብ። ይኸው በዚህ መልኩ እየበሰለ ነው። እዚህ ጋር ጨው ጨምሬያለሁኝ። ጨውን ከጨመርኩ በኋላ ቀላቅለዋለሁኝ። እንደዚህ ቀላቅለዋለሁ። እየከደንኩ እንደዚህ ቶሎ ቶሎ እያማሰልኩኝ አበስለዋለሁ። ከበሰለልኝ በኋላ ደግሞ ቃሪያ ጎረድ ጎረድ አድርጌ ከተፍ ያዘጋጅቻለሁ። ቃሪያን እንጨምርበታለሁ። ሽታው በራሱ ከሩቅ የሚጠራ። እንደዚህ ከበሰለ በኋላ ቃሪያን እንደዚህ ጨምሬበታለሁ። እኔ ፍሬውን አውቄ ነው ሁሉንም እንትን ያልኩት ያላወጣሁት፣ ለምን ትንሽ እንዲያቃጥል ስለፈለኩኝ። ለዛ ነው አለ አይደለ አንዳንድ ምግቦች ኮስተር ያሉ። ስለዚህ ቃሪያን እንደዚህ ከጨመርኩ በኋላ የተወሰነ እከድነዋለሁ። ለምን የተወሰነ ስንከድነው የቃሪያው ቃና ወደ እንትኑ ወደ ጎመኑ ወደ ድንቹ ይሄድልናል። ወዲያው ጨምረን ግን ወዲያው ከወጣ ነው ቆንጆ አይሆንም። ይሄንን ይመስላል ጎመናችን በደንብ ሆኖ በስሏል። ጨውም ተቀምሷል፣ በቂ ነው። አሁን እንደዚህ ከሆነልኝ በኋላ በደንብ ነው የበሰለው። ድንቹም ጎመኑም አወጣዋለሁ። አውጥቼ ከሰሃን ላይ አድርጌ ደግሞ ተመልሼ እመጣለሁ። ሁላችሁም ቤተሰብ እንደዚህ በዚህ መልኩ እየሰራችሁ ተመገቡ ማለት ነው። ወዳለው ቆንጆና ጣፋጭ የሆነ የጎመን በድንች አዘገጃጀት ነው። ይኸው በሳህን አድርጌ ተመልሼ መጥቻለሁ። በእርግጥ እንጀራ ላይ ማድረግ ነበረብኝ፣ ግን ሳህን ላይ አድርጌዋለሁ። ሁላችሁም እንደዚህ እየሰራችሁ ተመገቡ። ጎመን ለብዙ ነገር ብዙ ጥቅም አለው። አዘውትረን እንደዚህ ስጋ ቅባት ያለው ነገር ከመብላት በዚህ መልኩ ሰርተን መመገብ እንችላለን። ቤተሰብ ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልልን እያልኩኝ የዛሬውን እዚህ ላይ ያበቃው። ሰናይ ጊዜ ተመኘው ባይ